ሳብሎ እንግዳ ተቀባይ የሌላውን ችግር እንደራሱ የሚያይ አቅፎና ደግፎ ጓዱን የሚያነሳ ነበረ ጉዳዩ በታሪክ ሲወሳ ወጥመነው ጠልፎ ሚጥል አብሮነትን ገሎ የሚያረግ ለየቅል የትኛው ነው ብልህኛ ቢለው የእውነት ይፍቱን መንገድ ሚከተለው የትኛው ነው ጀግናኛ ብሎ ነገውን ያጸና ዋጋ ከፍሎ ዛሬ ላይ የቆመ ነገ ማይታየው ያማረ መሰለ ቤቱ አሸዋ ላይ ነው የገነባውን ቤት ልጅ ካልወረሰው አንተም ኖር ካይባል ዛሬውን አፍርሰው ሁሉም የኔ የኔ ይላል ሁሉም የኔ የኔ ይላል ሁሉም የኔ የኔ ይላል ሁሉም የኔ የኔ ይላል ሁሉም የኔ የኔ እኔ የኔ ብልህ ውድቀት ይማራል ክፉ ጥላቻን በፍቅር ይሻራል የዘመመው ቤቴ ሳይፈርስብኝ ላይ በፍቅር ልጠግነው ሳይሆን ገላዬ